ዛሬ አዲስ አበባን ያለምንም ታክሲ ያለምንም ትራንስፖርት በእግሬ ቋርጣለሁ። ምንም አይነት ትራንስፖርት አልጠቀምም። ባስ የለም፣ ታክሲ የለም፣ በእግር ብቻ። አዲስ አበባ ላይ ሰው በጣም ፈጣን ነው። ያው ሙቭመንቱን ፈጣን ነው ያለው ነው አርዘዴው። አዲስ አበባ ላይ ሰው በጣም ፈጣን ነው። ያው ሙቭመንቱን ፈጣን ነው ያለው ነው አርዘዴው። ያው እንደምታውቁት ሰው ባስ መጠቀም አለ፣ ባስ ይጠቀማል፣ ታክሲ ይጠቀማል፣ ራይድ አለ። በእነዚህ ትራንስፖርቶች በፍጥነት የፈለክበት ቦታ ሙቭ ያደርጋል ብዙ ሰው። ዛሬ ደግሞ እኔ ትንሽ ቀስቀስ ስላርገውን ከነዚህ ነገሮች ሁሉ ወጣ ብዬ እንዲህ እንደምታዩት ፒኮክ ነው ያለው። አሁን ይሄ ፒኮክ መናፈሻ የሚባለው ዛሬ ቀዝቀዝ ብዬ በእግሬ ነው ወክ ማድረገው። ፒኮክ ይታየኛል፣ አየሩ በጣም ደስ ይላል እና ወንዞቹ ደግሞ እንደዚህ አሁን እንደምታዩት ውሃው በጣም ንጹህ ነው። እዚህ ጋር ያለው ለወንዝ እንደዚህ ክብር መስጠት ኢትዮጵያ ውስጥ አልተለመደም። ብራዘር ሽንት ቤት ነበር የሚደፋበት፣ በጣም ቆሻሻ ነበሩ፣ ይሸታል፣ አያስጠጋም። እንኳን እንደዚህ አሁን ወክ ልናደርግበት ቀርቶ ማለት ነው። ይሄ በጣም ትልቅ ነገር ነው የተሰራው። ልክ እንደ ሰለጠነው ዓለም ቆንጆ ነገር ነው የተሰራውና እስቲ እግር መንገዳችንን እንቀጥለው። ያው በእግር ስትሄድ በአብዛኛው ጊዜ ሰውም ታያለህ ታገኛለህ፣ ግን ከተማዋም ስሎ በዛው ልክ ስሎ ማለት የተረጋጋሽ ረጋ ያለች ቀስ ያለች ነው የሚመስለው እና በአብዛኛው ጊዜ እንጣደፋለን እኛ። ጋሻል ቢራ ያሳብነው በአብዛኛው ጊዜ እንጣደፋለን፣ እንቸኩላለን። ችኮላ ነው ያው ከስራ ለመግባት ለመውጣት በተለይ ጠዋት ላይ ስራ ሰዓት ሲረፍት በጣም እንዳይረፍት ችኮላ ነው። ብራሽ በጣም እንቸኩላለን። አንተ በመስታወት ራሴ ሳይሆን ምንድነው ማክለው ዎች አውት እጂ ይሁሉ ቂጤኔ ነው ይሁሉ ወርድ ይሁ ትኪሽ ካንቹ ሲቲ ሲፋት ሚራ ፋት ሚረር ወፍሬ ያለው እግዚአብሔርን ግን መቀነስ አለብኝ። አንቺ ዲስ ኢዝ አርት ወል አጋቢ ዋሳየ ከፒኮክ ተነስቼ እንግዲህ በእግሬ ይሄው ያቋረጥኩ ነው አዲስ አበባን እየተደረሻለሁ። አሁን እንደዚህ ባምቢስ ጋር ልሻገር ነው። ባምቢስ ለን ያለነው ሰው መንገዱ በጣም ደስ ይላል። ገጭቶ ነበር መኪና። በጣም ብዙ የሚያስደንቁ ውብ የሆኑ ነገሮችን ለየት ያሉ ነገሮችን እያየሁ አሁን እስጢፋኖስ ጋር ደርሰናል። በእስጢፋኖስ ጋር ያለውን ደግሞ እንገባና እንቀጥላለን ጉዟችን ማለት ነው። ከፒኮክ ተነስቼ ወሎ ሰፈር ማለት ነው እንደዚህ መንገዱን ይዘን ቀጥ ብለን አሁን እዚህ እስጢፋኖስ ደርሰናል። ትንሽ ብዙ ተጉዣለሁ መሰለኝ እስጢፋኖስ ጋር ያለው አሁን ኢሬቻ ፓርክ ላይ ይቀጥላል። በእግር ጉዞ መሄድ በጣም አሪፍ ነገር ነው። በጣም ብዙ እኔ አያቸዋለሁ ማለላቸው ነገሮች ነው ያየሁት። አየሩ ራሱ ደስ ይላል፣ በጣም ሪፍሬሽ ያደርጋል።
የውሃው ድምፅ አሁን በጣም እየተሰማኝ ነው ብራዘርስ፣ አሁን በጣም እየተሰማኝ ነው። አሁን ነው ፊልም ማድረግ የጀመርኩትና ሰረኔ አሁን የዚህ መንገድ መጨረሻ የት ነው? ጉለሌ ነው። 6 ኪሎ እንጦጦ ድረስ ነው። አይተውት እንጦጦ ድረስ የሚሄድ መስሎኝ ነበር፣ ግን በቃ አዲስ አበባ እንደዚህ ትንሽ ከተማ አይደለችም፣ በጣም ትልቅ ከተማ ናት። ጉልበት የተሰማኝ በጣም ግላና ቀኝና ደክሞ ሁሉንም በአንዴ በእግሬ ሄጄ ጨርሳለሁ። ኢነርጂ ጨርሰው ለዚህ ነው ለካ ሰው ለታክሲ የምጣደፈው። አሁን አይታወቀኝ ጊዮን ነው። አይ ቲንክ ብዙዎቻችሁ እዚህ መታችሁ ሰርግ አድርጋችኋል። የተዳሩ ሰዎች አሉ፣ ቁም ነገር የበቁ ሰዎች አሉ። ሰው እኔ ሳገባ እዚህ ነው የማገባው የሚቻል ከሆነ ስቲል እስካሁን ጊዮን የጥንቱ የልጅነቴ ከስማ እዚች ጋር ፎቶ አለኝ አሳያችኋለሁ። እዚች ጋር ፎቶ አለኝ ጊዮን ሆቴል ቁጭ ብዬ ተነሳሁ። የኃይለ ሥላሴ ሆቴል በጣም ወዶ ቦታ ሰርጌ በዚህ አዲስ አበባ ላይ ረጋ ብለህ ስትሄድ በጣም ኢንተረስቲንግ የሆነ ነገር ይፈጠራል። ምንድነው? ከተማዋን ታውቅበታለህ። ስትራግሉን፣ መከራውን፣ ትግሉን፣ ድካሙን፣ ሰውን ፊል ታደርግበታለህ ወክ ስታደርግ ማለት ነው። እና ደግሞ በጣም በተረጋጋህ ቁጥር አዲስ አበባ አሁን በዚህ ሰዓት በጣም ልዩ ናት። ረጋ ብለህ ማስተዋል ከቻልክ ማለት ነው። በእግር ወክ ማድረግ በጣም አሪፍ ነገር ነው። ይህንን ነገር ሁሌ ታደርገዋለህ ወይ ካላችሁ ኔቨር። እና ያለ ትራንስፖርት በእግራችሁ አዲስ አበባ ላይ ትሄዳላችሁ? ምን ያህል መንገድ ትሄዳላችሁ? እስቲ በኮመንት አሳውቁኝ። የዛሬ እኔ ብቻ ኤክስፒሪየንስ ነው ወይስ እናንተስ በእግራችሁ ትሄዳላችሁ?